የመመኪያዬ ዘውድ ድንግል ማርያም ብላት ምንድነው ነው? መመኪያዬ ጋሻዬም ነሽ ክብሬም ነሽ ብላት ለኔ ነው የምትበዛብኝ እንጂ ለሷስ አያንስባትም። ወይ ሰው ቁርሱን በልቶ ምሳውን በልቶ እንዲያ ብሎ ጠጥቶ መጥቶ አዳራሽ ውስጥ እኔ ልጸልይላችሁ እያለ የአምላክ እናት አትጸልይላችሁ ይላል። ነውር እኮ ነው። ዛሬ እኮ የማያምኑትን ወንጌል እኮ የሚሰብኩ ሰዎች አሉ። የማያምኑትን ወንጌል ማለት ነው። ለሕዝብ ወንጌላዊ ለመምሰል መጽሐፍ ቅዱስን የማያምኑትን የማይመለከታቸውንም የማይመለከቱትን ወንጌል ጥቅሱን ብቻ አንጠልጥለው የሚመጡ ሰዎች አሉ። ለሕዝብ የማይጨበጥ ተስፋ እየሰጡ ሕዝብን ከተስፋ የሚያወጡ ሰዎች ናቸው። የማይጨበጥ ተስፋ እየሰጡ የማይሆነውን ትሆናለህ፣ የማይደርስበትን ትደርሳለህ እያሉ የማይጨበጥ ተስፋ የሚሰጡ የስብከት አባባዮች ይባላሉ። ሉቃስ 17 ቁጥር 21 ላይ ነያ መንግሥተ እግዚአብሔር ማእከሌክሙ የእግዚአብሔር መንግሥት በመካከላችሁ ናት አለ። ያቺ በመካከላችን ያለችው የእግዚአብሔር መንግሥት ቤተክርስቲያን ናት። መንግሥተ ሰማያት ሩጣ በዚያ ማዶ እግር ኑሯት ክንፍ ኑሯት በራ አትመጣም፣ የእግዚአብሔር መንግሥት በመካከላችሁ ናት ያለ የት አለች የእግዚአብሔር መንግሥት? አንዲቱ መንግሥቱ ቤተክርስቲያን ናት። በዚች ቤተክርስቲያን ላይ እንዲያበሩ የተፈቀደላቸው እነማን ናቸው ሲባል ፀሐይ ራሱ ኢየሱስ ክርስቶስ፣ ጨረቃ ቤተ ክርስቲያን ራሷ ደግሞ መልሳ ማለት ነው። ራሷ መልሳ ከዋክብት ሰማይታት ናቸው። አሁን ምሳሌ ሲያዛውሩ ነው። ቤተ ክርስቲያን ሰማይ ስትሆን ፀሐይ ኢየሱስ ክርስቶስ ይሆናል፣ ጨረቃም እመቤታችን ትሆናለች፣ ከዋክብት ሰማይታት ይሆናሉ። በዚች ቤተ ክርስቲያን ውስጥ ሁሉም እንዲያበሩ ተፈቅዶላቸዋል። ሁሉም እንዲያበሩ በሰማይ ላይ ፀሐይም ተፈቅዶለታል፣ ጨረቃም ተፈቅዶላታል፣ ከዋክብትም ተፈቅዶላቸዋል። በቤተ ክርስቲያን ክርስቶስ ያበራል፣ እናቱም ታበራለች፣ ቅዱሳንም ያበራሉ። ልብ ብላችሁ ስሙ። በቤተ ክርስቲያን እግዚአብሔር ያበራል፣ ድንግል ማርያም ታበራለች፣ ቅዱሳን ያበራሉ። ብርሃናችን ግን አንድ ነው። አሁን እግዚአብሔርን ጌታችን መድኃኒታችን ኢየሱስ ክርስቶስን በቤተ ክርስቲያን ውስጥ እናመልከዋለን፣ መድኃኔዓለምን። ድንግል ማርያምን ሰዓሊ ለነ ቅድስት እንላታለን፣ ስዕሏን እንስላለን፣ ታምሯን እናነባለን። ቅዱሳንን እንሰግድላቸዋል። ከዚያ በኋላ አንዱ መንገደኛ ይመጣና እያው ሲቀላቅሉት ይላል። መልስ የፀሐይ ክብሩ ሌላ ነው አትሉም እናንተ? በሉ እንጂ የፀሐይ ክብሩ ሌላ ነው በሉ እንጂ። የጨረቃ ክብሩስ ምንድን ነው? የኮከብ ክብሩስ ሌላ ነው። ክርስቶስም እናቱም ቅዱሳንም በአንዲት ቤተ ክርስቲያን ውስጥ ይኖራሉ፣ ይመሰገናሉ። የክርስቶስ ክብሩ ሌላ ነው በሉ። አሁን የእናቱ ክብር ሌላ ነው በሉ። የቅዱሳን ክብር ደግሞ ምንድን ነው? ሌላ ነው። ይሄን ለይተን ነው የምናምን እኛ ማለት ነው። እኛ ዝም ብለን ከጥጃ ይባስን አይደለንም። ፈጣሪያችን በፈጣሪነቱ መድኃኔዓለምን የእምነታችን ራስ ብለን ነው የምናመልከው እሱ። እናቱን ግን የእግዚአብሔር እናት ብለን ሰዓሊተ ምሕረት ብለን የመጨረሻ የምንሰጣት የታመነች የምህረት እናት ነው የምንላት። ወይ ሰው ቁርሱን በልቶ ምሳውን በልቶ እንዲያ ብሎ ጠጥቶ መጥቶ አዳራሽ ውስጥ እኔ ልጸልይላችሁ እያለ የአምላክ እናት አትጸልይላችሁ ይላል። ነውር እኮ ነው እናት። ኧረ ተው በሕግ አምላክ ነውር እኮ ነው በእውነቱ ማለት ነው። በጣም ነውር ነው። ሀፍረተ ቢስ መሆን ማለት ነው። ሀፍረተ ቢስ በእውነት ማለት ነው። ሰው ቢያንስ እኮ ይኸውላችሁ ወይ ማወቅ አለበት፣ ካላወቀ ደግሞ ቢያንስ መጠየቅ አለበት። ካልጠየቀ ቢያንስ እንዴት አያፍርም? ማፈር እኮ ትልቅ ነገር ነው በእውነቱ። ደግሞ በወንጌል አላፍርም ሊለኝ ይሆናል ነገ ደግሞ መጥቶ ወንጌል እንደዚያ ነው እንዴ? ወንጌል ሰው መናቅ እንኳንስ ድንግል ማርያምን ቅዱስ ጳውሎስ የሚናገረው ፊልጵስዩስ ምዕራፍ 1 ላይ ምንድን ነው የሚለው? ማንም ሰው ባልንጀራው ከሱ እንደሚበልጥ ይወቅ ይላል። ማንም ሰው ነው የሚለው። ማንም ሰው ባልንጀራው ከሱ እንዲሻል ይህንን ይቁጠር ነው የሚለው። እኛ እናቱንም እናውቅበታለን ማመስገን፣ እሱንም እናውቃለን፣ እናመልከዋለን። ፈጣሪያችን ነው። እናቱን ደግሞ ምን እንደሆነች እናውቃለን። የአምላክ እናት ናት። ለእሷ ስንሰግድ እናታችን፣ ለእሱ ስንሰግድ አምላካችን፣
ለቅዱሳን ስትሰግድ ረዳቶቻችን ብለን ነው። የፀሐይ ክብሩ ሌላ ነው። እስኪ በሉ ምእመናን። እሺ እሺ፣ አዎ እሱ ነው። ከቃሉ ጋር ናችሁ። ከዚያ ደግሞ ሰማይ የተባለ ምንድን ነው? ሰማይ የተባለ የኛ ልብ ነው። እስቲ የኛ ልብ በሉ። ሰማይ የተባለ የኛ ልብ ነው። ፀሐይ የተባለ ኢየሱስ ክርስቶስ ነው። ጨረቃ የተባለች ቤተክርስቲያን ናት። ቤተክርስቲያን ናት። ከዋክብት የተባሉ ሰማይታት ናቸው። ሰማይ የተባለ የኛ ልብ ነው። በሰማይ ላይ ሶስቱ ያብሩ ማለት በክርስቲያኖች ልብ የክርስቶስ ፍቅር፣ የቤተ ክርስቲያን ፍቅርና የቅዱሳን ፍቅር መኖር አለበት ማለት ነው። የክርስቶስን ፍቅር መኖር አለበት፣ የቅዱሳን ፍቅርም መኖር አለበት፣ የቤተ ክርስቲያን ፍቅር መኖር አለበት። ይሄን ነው ሰማይ የምንለው። ልብ ይሉታል። ይሄ ነው ልብ የሚባለው። ይሄ ነው ወይ ጉድ! ቅዱስ ጳውሎስ እኮ የተሰሎንቄን ሰዎች ምን እንዳላቸው ብትሰሙ፣ እናንተ የተሰሎንቄ ሰዎች የመመኪያዬ ዘውድ ናችሁ ነው የሚላቸው። እስኪ በሉ በሞቴ የመመኪያዬ ዘውድ በሉ እስኪ። ኧረ ተው ጎበዝ። የተሰሎንቄ ሰዎች ለቅዱስ ጳውሎስ የመመኪያው ዘውድ ከተባሉ አክሊለ ምክህነ ብላት ምንድን ነው ነውሩ? የመመኪያዬ ዘውድ ድንግል ማርያም ብላት ምንድን ነው ነውሩ? መመኪያዬ ጋሻዬም ነሽ ክብሬም ነሽ ብላት ለእኔ ነው የምትበዛብኝ እንጂ ለእሷስ አያንስባትም። የሚበዛብን ለእኛው ነው በእውነቱ። ደግሞ እኮ ትዕቢታችን እኮ አምላክ እናቴ ብሏት እሷ እንኳን ኧረ እኔ እሱ እናቴ ባለበት እናንተ ኃጢአተኞች ልጄ እናቴ እንድትሉ አልፈልግም እሷ እንኳን አላለችም። እሷ ያላለችው ደግሞ እኛ ተገልብጠን የእግዚአብሔር ቸርነት ሁሉንም መንግሥተ ሰማያት ያስገባል ተብሏል እንጂ ባለ 60ውን ባለ 100 ያስብላል አልተባለም። ባለ 100ውንም ወደ 30 ዝቅ አያደርግም። ይሄን ነው የፀሐይ ክብሩ፣ የጨረቃ ክብሩ፣ የከዋክብት ክብሩ ሌላ ነው ተብሎ የተናገረ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ለምንድን ነው ፀሐይ፣ ጨረቃ፣ ከዋክብት የምንላቸው ስንበሉ ቅዱሳን ለምንድን ነው በብርሃን የምንመስላቸው ሲባል አንደኛ ፀሐይ፣ ጨረቃ፣ ከዋክብት የተፈጠሩ እሁድ ጨለማ ከተፈጠረ በኋላ ነው። ቅዱሳንም ብርሃናቸውን የሚያገኙት ከመከራ በኋላ ነው። ሳይዘሩ በቀል ይሆናል አይደል? አሁን ድረስ እኮ ነው ተኝቶ ዝም ብሎ ኢየሱስ ተገለጠል የሚላል ተኝቶ ገደም አድርጎ ተኝቶ ነው። ይሄ ነው ጨለማ ሳይፈጠር የተፈጠረ ፀሐይ ማለት ነው። ይሄ ማለት ጨለማ ገና ከእሁድ በፊት የተፈጠረ ማለት ይሄ ሳይዘሩት የበቀለ ማለት ይሄ ነው። ይሄ እግዚአብሔር እኮ ሁሉንም ተመልከቱ። ጥቀ አብይ ግብርከ እግዚኦ ሁሉ በጥበብ ገበርከ ይላል ቅዱስ ዳዊት። አቤቱ ስራ ሁሉ ድንቅ ነው፣ ሁሉንም በጥበብ አደረግከው ይላል። ሁሉንም በጥበብ ለምንድን ነው እግዚአብሔር መጀመሪያ ጨለማን የፈጠረ? ከክብር በፊት መከራ ይቀድማል ማለት ነው። እስኪ በሉ ከክብር በፊት ምን ይቀድማል? መከራ ይቀድማል። ጌታችን ኢየሱስ ክርስቶስ ደብረ ታቦር ላይ ብርሃነ መለኮቱን ከገለጠ በኋላ ከተራራው ሲወርዱ ለደቀ መዛሙርቱ ምንድን ነው ያላቸው? ይሄንን ለማንም እንዳትናገሩ። ሊቃውንቱ ይሄን ምን ብለው ይተረጉሙታል? መከራን ወደ ኋላ አስቀምጦ ክብርን ማስነገር ትክክል አይደለምና ይላሉ። ለምን? ገና ሊሞት ስለሆነ ማለት ነው። እስከ ዓመት ፈጸም በጊዜው ማለት ተነስቼ ክብሬ ሲገለጥ ትናገሩታላችሁ። እኛ እዚህ ልንቸነክረው እያልን አምላክ ነኝ እያለ እዚህ ይዘብታል እንዳይሉ አይሁድ ማለት ያ ከመከራ በፊት ክብር አይነገርም። ስለዚህ ፊት መከራ ይቀድማል፣ ኋላ ብርሃን ይመጣል። ስለዚህ ቅዱሳን በመከራ የከበሩ ስለሆኑ በብርሃን ተመስለዋል። ብርሃን ክርስቶስ ኢየሱስ ክርስቶስ ያደረባቸው ናቸው። ብርሃኑ የጨረቃም የፀሐይም የከዋክብትም ብርሃኑ ከእግዚአብሔር የተገኘ ነው። የድንግል ማርያምን የቅዱሳንም የቤተ ክርስቲያንም ክብር ከእግዚአብሔር የተገኘ ነው። ክብር የሰጠ እሱ ነው። እሱ ያከበረውን ደግሞ እናከብራለን። እሱ ተመልከቱ፣ እሱ የናቀውን እንንቃለን፣ እሱ ያከበረውን እናከብራለን። አሁን ያንን ሰው ሆይ ባለ 30 ባለ 60 አይን ምቀኛ ነው እንዴ? እኔ ባከብረው በገንዛ ገንዘብ ምንድን ነው ብሎ ተናግሯል። እሱ ራሱ አይን ምቀኛ ጠማማ ናት ብሎ ይናገራል። ባለ 30 ባለ 100ውን ያላቸው እነዚህ ነው። ለምንድን ነው ግን ፀሐይ፣ ጨረቃ፣ ከዋክብት የተባሉት? ደግሞ ሌላ ፀሐይ፣ ጨረቃ፣ ከዋክብት አንድ የሚያስደንቅ ጠባይ ያላቸው በሰማይ የሚኖሩ ናቸው። እስኪ በሉ ንገሩኝ፣ በየት ይኖራል? ቅዱሳን በእግዚአብሔር ፍቅር ተመስጠው የሚኖሩ ናቸው። ምድራዊነት የለባቸውም። ምድራዊነት የለባቸው እነዚህ ናቸው የሚከበሩት። ቅዱሳን የሚከበሩበት ምክንያት ሐሳባቸው ሰማይ የሆኑ ስለሆኑ ልዑላነ ዝክር ናቸው፣ ከፍ ያሉ ናቸው።
በምድራዊነት አይያዙ፣ ምድርን የናቋት ናቸው በእውነቱ ማለት ነው። እንደ ዮሴፍ ልብስ የዚችን ዓለም ክብር ንቀው የሄዱት ናቸው ቅዱሳን የሚባሉት እንጂ ዝም ብሎ በዓለም ውስጥ የሚርመሰመሰው ይሄ እባብ ነው የሚባለው። ቅዱስ አይባልም፣ ገና እየተርመሰመሰ ነው። ቅዱስ ጳውሎስ ስለዚህ ነው ሐሳባቸው ምድራዊ፣ ሆዳቸው አምላካቸው፣ ክብራቸው በነውራቸው ነው ያላቸው። እነዚህ ነው ፊልጵስዩስ ምዕራፍ 3 ላይ ሲናገር እለ ከርሶሙ ያመልኩ ያላቸው። ሆዳቸውን አምልከው ክብራቸውን የሚተው ነውርን ክብር የሚያደርጉ ክብርን ነውር የሚያደርጉ አያቸው። እግዚአብሔር ክብር ያለውን እነሱ ነውር ይሉታል። እግዚአብሔር ነውር ያለውን እነሱ ክብር ይሉታል። እንዲህ የሚያደርጉ ሐሳባቸው ምድራዊ፣ እነዚህ አሸዋ ናቸው። ዘርህን እንደ ሰማይ ኮከብ እንደ ምድር አሸዋ አበዛዋለሁ ያለው እግዚአብሔር አብርሃምን እንደ ሰማይ ኮከብ ያላቸው ሰማያዊ ልጆቹን ነው። እንደ ምድር አሸዋ የተባለ የአብርሃምን አምላክ እያመለከ እንደ አሸዋ ቀዝቃዛ ሕሊና ያለውና እንደ አሸዋ ምድራዊ የሆነ አይምሮ ያለው ግን በክርስቶስ ስም ተጠርቶ ክርስቲያን ነኝ የሚል ሰው ነው። ያሸዋ ነው፣ ኮከብ አይደለም። ኮከብ ግን ሀገሩ ሰማይ ነው። ኮከብ የተባለ ፀሐይ፣ ጨረቃ፣ ከዋክብት የተባሉ ስለዚህ ነው። እነዚህ ደግሞ ምንድን ናቸው? የምድር ሁሉ ቆሻሻ ወይም ደግሞ በምድር ላይ ያለ ቆሻሻ ሁሉ ብርሃናቸውን የማይለውጥባቸው ስለሆኑ ነው። እነዚህ ምን ይባላሉ? ፀሐይ፣ ጨረቃ፣ ከዋክብት እሳት ውስጥ ገብተው እሳት ሃይማኖታቸውን የማይለውጣቸው ብርሃናት ከዋክብት ናቸው። እነዚህን ከዋክብት ነው በቤተ ክርስቲያን የምናኖራቸው አክብረን። እግዚአብሔር ንዋያተ ቅዱሳቱ በመቅደስ ይቀመጡ። መቅደሱ ሙሴ በሰራው መቅደሱ የእግዚአብሔር መቅደስ ነው። ሙሴ የሰራቸው ንዋያተ ቅዱሳት ግን በመቅደስ ይኖራሉ። እግዚአብሔር በመሰረታት ቤተ ክርስቲያን ቅዱሳን ከብረው ይኖራሉ። ስናከብራቸው ግን ቀላቀላችሁ ለሚሉን ግን እንድታውቁት በሉ የፀሐይ ክብሩ ሌላ ነው በሉ እንጂ እሺ የከዋክብት ክብር። ስለዚህ ክርስቶስን ስናከብር ከድንግል ማርያም ጋር አልቀላቀልንም። ድንግል ማርያምን ስናከብር ከክርስቶስ ጋር አልቀላቀልንም። የእግዚአብሔርን ክብር ለድንግል ማርያም አልሰጠንም፣ ለቅዱሳንም አልሰጠንም። እናንተ ተቀላቅሎባችሁ እንደሆነ ይህንን እወቁ። የፀሐይ ክብሩ ሌላ ነው፣ የጨረቃ ክብሩ ሌላ ነው፣ የኮከብ ክብሩ ሌላ ነው። ለይተን እናውቃለን። በአንድ እናከብራቸዋለን፣ እንቀበላቸዋለን። ፈጣሪያችን በፈጣሪነት፣ እመቤታችን በፈጣሪናትነት፣ እሷን በፍጡርነት፣ ቅዱሳንን በፍጡርነት፣ ነገር ግን የክርስቶስ ብርሃን ያለባቸው የዓለም ብርሃን እንደሆኑ እናምናለን። እናንተ የዓለም ብርሃን ናችሁ ብሏቸዋልና። የፀሐይ ክብሩ ሌላ ነው፣ የጨረቃ ክብሩ ሌላ ነው፣ የኮከብ ክብሩ ሌላ ነው፣ የጣዖት ክብሩ ሌላ ነው፣ የታቦት ክብሩ ሌላ ነው። ለምን ትቀላቅላለህ? ታቦትን ጣዖት ለምን ትላለህ? የጣዖት ክብር ሌላ፣ የጣዖት ክብር ሌላ ነው። በጣዖት አምላኪዎች ጠይቀው፣ በነ ዳጎን መንደር አሽዶድ ሂድና አዛጦን ሂድና ጠይቀው፣ እዚያ የጣዖቱን ክብር ሂድና እዚያ ይኸው። የታቦት ክብር ግን ሌላ ነው ወንድም፣ የታቦት ክብር ሌላ ነው። ለምን ትቀላቅላለህ? ጣዖት ሌላ ነው፣ ታቦት ሌላ ነው። መኑ ዘይደምሮ ለክርስቶስ ምስለ ቤልሆር ወምኑ ዘይደምር ለታቦት እግዚአብሔር ምስለ ጣዖት። የእግዚአብሔርን መቅደስ የእግዚአብሔርን ጣዖት መቅደስ የእግዚአብሔርን ታቦት ከጣዖት ጋር፣ የእግዚአብሔርን መቅደስ ከጣዖት ጋር፣ ታቦትን ከጣዖት ጋር አንድ የሚያደርግ ማን ነው ብሏል ቅዱስ ጳውሎስ ቆሮንቶስ 6 ላይ ሲናገር። ስለዚህ ለይቶ ማወቅ ይገባል። የፀሐይ ክብሩ ሌላ ነው፣ የጨረቃ ክብሩ ሌላ ነው፣ የኮከብ ክብሩ ሌላ ነው። እንዲህም ስለሆነ ደግሞ ኮከብ ከኮከብ ይለያል። ሁላችንም በእግዚአብሔር ብርሃን ከዋክብት እንድንሆን ተፈጥረናል። ኮከብ ከኮከብ ግን ይበልጣል፣ ከነ ክብሩ ይነገርለታል። ወስብሐት ለእግዚአብሔር። ይቆየን።